አባቴ እህታችን ከ2005 ጀምሮ ለ12 አመት የኤችአይቪ ኤድስ ታማሚ ነበረች። መድኃኒት ትወስድ ነበር። ለ12 አመት ያክል መድኃኒት ትወስድ ነበር። አሁን እዚህ በምትጸልይበት ሰዓት ጸለይክላት፣ ኤዳ ተመረመረች። ዶክተሮቹ የለም ተፈውሰሻል ብለዋታል። የ12 የለም 12 አመት የቆየ ኤችአይቪ ዛሬ ተነቀለ። 12 አመት የቆየ እናንተ ችግሮች ዛሬ እንዲነቀሉ አዛለው፣ እንዲነቀሉ አዛለው፣ እንዲነቀሉ አዛለው። ተነቀለ በሉ። ለ12 አመት ነው። ለ12 አመት እንዴት እዚህ እንደ ቸርች እንደመጣው በህልሜ ስጸልይ ምድንበትን ወይ ነብይ ወይ መሄድበትን ብዙ ቦታ ሄጃለሁ፣ ግን ልድን አልቻልኩም። ምድንበትን ቦታ ንገረኝ ብዬ ያንተን ቲቪ ማየት ጀምሬያለሁ። ስጸልይ እንዳለ አንተ እቤቴ መተህ በአካል በቃ ቤቴ ሁሉ ጓዳዬን ሁሉ ገብተህ ሁሉንም ገብተህ ስትባርክ አየሁኝ ማለት ነው። ሳምንት ነው ያየሁት። በሳምንቱ እዚህ መጣሁ። በቀደም ደግሞ በሶስተኛ ቀን ልመጣ ስል ደግሞ እንደዚሁ በሶስተኛ ቀን ነይ በረከትሽ በእኔ እጅ ነው፣ እኔ ነኝ ማስለቀቅልሽ፣ ነይ ቤቱን ከረገጥሽ ትፈወሻለሽ ነው ያልከኝ። እዚህ ጋር ትናንትና መጥቼ ቁጭ ስል 10 ሰዓት አዳር ነው የመጣሁት። መጥቼ ቁጭ ብዬ የሆነ ነገር ወረረኝ ማለት ነው። ከጸሎቱም ከምንም በፊት ማለት ነው። እና የሆነ ቃረስቼ ሊሄድና የሆነ ቦታ ሄጃለሁ ጎሮ ማለት ነው። እና እግሬን ትንሽ ዳገት ስወጣ ይሄ ሁሉ አይራመድም ነበር። ላብ በላብ ሰመጥኩኝ። ወይኔ ጌታ ሆይ ልክ እንዳገባው ፈውሴን እቀበላለሁ ብዬ ነው የመጣሁት። ድጋሚ ይሄን ነገር ተሸክሜ አልሄድም፣ የዘመናት ቀንበሬን ጥዬ ነው የምሄደው ብዬ ነው ከዛ አምኜ ራሱ እዚህ የመጣሁት ማለት ነው። እና ተፈወስኩ። ያን እንዳገት ላጥ ብዬ ወጣሁ። ሁለቷን ወጥቼ ማልራመዳት ስሮት ወጣሁ። ስሩ ሲሄድ መጣሁ ማለት ነው። ያና ትላንትና ማታ ነው ፈውሴን ያረጋገጥኩት ማለት ነው። ዛሬ ተመረመርሽ? ዛሬ ተመረመርኩ። ያው ነፃ ሆንኩኝ። እግዚአብሔር ክብሩን ይውሰድ። ከ12 አመት የኤችአይቪ በሽታ ፈዋሽ ኢየሱስ ይችላል። ነፃ አውጪ ኢየሱስ ይችላል። ቀንበር ሰባሪ ኢየሱስ ይችላል። ፈውስሽ በኢየሱስ ስም ኃይል ጸንቷል። አሜን አሜን።